ቆይ ግን በስራ ምክንያት ስታመሹ በጣም ያመሻችሁበት ሰዓት ስንት ሰዓት ነው? የኔን ዛሬ ያስመሸኝን ስራ ላሳያችሁ። ከቢሮ ወጥቼ ቀጥታ ወደ ወርክሾፕ ነበር የሄድኩት። የሚሰቀለው ማስታወቂያ መዘጋጀቱን ቼክ አደረኩና ጉዞ ወደ አትላስ። የዛሬ ስራችን ኮባ ፔስትሪ ያለበት ኖ ህንፃ ላይ ነበር። አቢ ኢቨንትስ ባይ ዘ ዌይ ከተማችን ላይ ካሉ አሉ የተባሉ ዌዲንግ ፕላነር ውስጥ አቢ አንደኛው ነው። ቢሮአቸው እንደምታዩት በጣም ነው የሚያምረው። ይበልጥ ውበት የሚጨምርላቸው ለውጭ እይታ ሃንገር ሳይኔጅ እና ቢሮአቸው መግቢያ ላይ ደግሞ ቻኔል ሌተር በባክላይት ማስታወቂያ እንዲሰራላቸው አዘውን እኛም በዚህ መልኩ ተዘጋጅተን ተገኝተናል። ዘንድሮ ግን ሰዓቱ እንዴት ነው የሚሮጣው? በስራ እንደተጠመድን ሳናውቀው መሽቶ ነበር። በስተመጨረሻም ይሄን የመሰለ እምር ድምቅ ያለ ማስታወቂያ ሰቅለን ስንጨርስ ከምሽቱ 2 ሰዓት ሆኖ ነበር። አያችሁ፣ የፈለገ ትልቅ ቢዝነስ ቢኖራችሁ ማስታወቂያ ከሌለው እየሰራን ነው ብላችሁ ከምታስቡት 50%ቱን እየሰራችሁ አይደለም። ታዲያ አቤ ኢቨንትም በዚህ አልተሞኘም። እናንተም እንደዚህ በምሽትም እያብረቀረቀ ቢዝነሳችሁ ለ24 ሰዓት የሚያስተዋውቅላችሁ ማስታወቂያ ለማሰራት እቅድ ካላችሁ ሀዳር አድቨርታይዚንግ አለላችሁ።